ሸክም የከበዳችሁ ወደ እኔ ኑ። ወደ ማን እንምጣ? ወደ እግዚአብሔር። ታዲያ እንዴት ነው የምንመጣው? መጀመሪያ ለመሆኑ ወደ ክርስቶስ አምላክ ከመጠጋታችን በፊት እሱ እንዲጠጋን እኛ ምን እናድርግ? መጀመሪያ ልናደርግ የሚገባው ጸሎትን ተለማመድ። ምንድነው የምትለማመደው? ጸሎት ደግሞ ምን ማለት ነው? ጸሎት ማለት ከሰማይ አምላክ ጋር የምትገናኝበት የውስጥህን ቁስል ለእግዚአብሔር ተናግረህ የውስጠኛው ቁስል የምትሽርበትና ከውስጥ በኩል መመሪያ የምታገኝበት ነው። አቤቱ ጌታ ሆይ ምራኝ ትለዋለህ። አቤቱ አምላክ ሆይ ምራኝ። እሺ ጸሎት ስንጸልይ ምን እንጸልይ? አርጋኖን፣ መልክዓ ሚካኤል፣ መልክዓ ገብርኤል፣ መልክዓ ሩፋኤል። ቅዱስ ቁርባን በምትወስድበት ጊዜ ደግሞ መጀመሪያ ውዳሴ አምላክ ማን? ውዳሴ አምላክ በጠዋት 11 አንተ ሸክም የከበዳችሁ ወደ እኔ ኑ። ወደ ማን እንምጣ? ወደ እግዚአብሔር። ታዲያ እንዴት ነው የምንመጣው? መጀመሪያ ለመሆኑ ወደ ክርስቶስ አምላክ ከመጠጋታችን በፊት እሱ እንዲጠጋን እኛ ምን እናድርግ? መጀመሪያ ልናደርግ የሚገባው ጸሎትን ተለማመድ። ምንድነው የምትለማመደው? ጸሎት ደግሞ ምን ማለት ነው? ጸሎት ማለት ከሰማይ አምላክ ጋር የምትገናኝበት የውስጥህን ቁስል ለእግዚአብሔር ተናግረህ የውስጠኛው ቁስል የምትሽርበትና ከውስጥ በኩል መመሪያ የምታገኝበት ነው። አቤቱ ጌታ ሆይ ምራኝ ትለዋለህ። አቤቱ አምላክ ሆይ ምራኝ። እሺ ጸሎት ስንጸልይ ምን እንጸልይ? አርጋኖን፣ መልክዓ ሚካኤል፣ መልክዓ ገብርኤል፣ መልክዓ ሩፋኤል። ቅዱስ ቁርባን በምትወስድበት ጊዜ ደግሞ መጀመሪያ ውዳሴ አምላክ ማን? ውዳሴ አምላክ በጠዋት 11